መርከብ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። አትወርድም፣ አትወጣም፣ ዋጋ ትከፍላለህ፣ ትንፈራፈራታለህ። መርከብ ውስጥ ሆነ ድራማ ትሰራለህ፣ አትወጣት። አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለ። መጽሐፉ እግዚአብሔርን በሩን ከኋላ ዘጋበት። ለኛ ተዘግቶልናል ስንል ለማያምኑ ሰዎች ደግሞ ተዘግቶባቸዋል እያልን ነው። እግዚአብሔር አምላክ በኖህ መርከብ ውስጥ ያሉ ሰዎች ወደ ውጭ እንዳይወጡ በሩን ሲዘጋው በውጭ ያሉ ሰዎች ደግሞ ወደ ውስጥ መግባት እንዳይችሉ በሩ ተዘግቶባቸው ነበር። ስለዚህ አሁን ላለመጥፋታችን ምሳሌ አድርገን ያንን ታሪክ የምናነሳ ከሆነ የማያምኑ ሰዎችም ደግሞ አሁን ወደ ውስጥ መግባት የሚችሉበት እድል የለም ማለት ነው። ኦኬ፣ እንደሰማችሁት ነው። እዚህ ቦታ አውዱን ነው መረዳት የሚያስፈልገው ማለት ነው። አውዱ ምንድነው? ዴቪ እየተናገረ ያለበትን አንግል ይሄ ልጅ አልተረዳም ይመስለኛል። ስለዚህ ዴቪ እየተናገረ ያለው አንዴ የዳነ ሰው ፈጽሞ ከቶ ሊጠፋ አይችልም ነው። አንተ ደግሞ እያወራህ ያለው በቸርች በኩል ጌታን ተቀብዬ ወደ ጋናም ገባለው ነው። ያ መብትክ ነው። ዴቭ ደግሞ እያለ ያለው ቃል የምለውን ነው። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም ተብሎ እንደተጻፈ አንድ ጊዜ ጌታን ተቀብሎ በጌታ ድኛለሁ የሚል ሰው ወደ ጌታ የመጣ ሰው ፈጽሞ ወደ ውጪ ጌታ ሊያወጣ አይችልም፣ አይጠፋም ነው። አውዱ ይሄ ነው። አንተ ደግሞ መርጬ ጋናም ገባለሁ ነው። ስለ መርከብም ስታወራ ሰምቻለሁ። በሩ ከተዘጋባቸው ከውጭ ያሉ ሰዎች ወደ ውስጥ አይገቡም ያልከው ቃል አለና ያ ደግሞ ያላመኑ ሰዎች እድል አንሰጥም ማለት ነው። ያልዳኑ ሰዎች ወደ መርከቡ አይገቡም ማለት ነው። ነቨር፣ እንደዛ አይደለም። ሲጀመር ጌታን የማያውቁ ሰዎች ማሰብ ያለብህ ጌታን ያልተቀበሉ ሰዎች፣ ለጌታ ያልሰጡ ሰዎች፣ ጌታችንን የግል አዳኝ አድርጎ ያልተቀበሉ ሰዎች እንዴት ነው ወደ ጌታ ወደ መርከብ ውስጥ መግባት የሚችሉት? መርከብ ውስጥ መግባት የሚችሉት ጌታን እንደ ግል አዳኝ አድርጎ የተቀበሉ ሰዎች ናቸው። ስለዚህ እነዚህ ሰዎች ፈጽሞ ከዚህ መርከብ ውስጥ ሊጠፉ አይችልም ነው። ስለዚህ ሰዎች እድል እንደማንሰጥ አድርገህ ነው የምታወራውና ነቨር፣ እንደዛ አይደለም አውዱ። ስለዚህ መረዳት ያለብህ አንድ ጊዜ የዳኑ ሰዎች፣ መርከብ ውስጥ የገቡ ሰዎች ፈጽሞ ወደ ውጪ አይጣሉም፣ ወደ ጋናም በቸርች በኩል አይገቡም። 4 ነጥብ ነው። ጌታ አዳኝ እንደሆነ የተቀበሉ ሰዎች ፈጽሞ ሊጠፉ አይችሉም። አንተ ደግሞ እያደባለክ ያለው ያልዳኑ ሰዎች ወደ ውስጥ እንዲገቡ አንፈቅድም ነው። እንደዛ አይደለም። አውዱን መረዳት እዚህ ቦታ አስፈላጊ ይመስለኛል።